እህቴ ጭንቀት ላይ ነው ያለሽው? ወንድሜስ ማትቋቋም አይነት ፈተና ገጥሞታል? በምን አይነት መንገድ ከዚህ ጉዳይ መውጣት እንደምትችሉ ግራ ገብቷቸዋል? እንግዲያውስ ለእናንተ ነው። እስከ መጨረሻ ስሙት። መፍትሄው በአላህ ሱብሃነሁ ወተዓላ ፍቃድ ቀላል ይሆንላችኋል። በመጀመሪያ ሙስሊም ነን፣ በአላህ ሱብሃነሁ ወተዓላ እናምናለን እንላለን ሙስሊሞች። ግን እውነታው ከልባችን አላመንም። ለምሳሌ አንድ ከባድ የህይወት ፈተና ሲገጥመን ገንዘብ ሊሆን ይችላል። ያ ገንዘብ አለው ብለን የምናስበውን ሰው እግር ላይ ሁላ ተደፍተን ልንጠይቅ እንችላለን። ያለ ገደብ ያን ሰው እንማጸናለን። ይሄ መቼም እንዳታደርጉት። ለምን ሰበብ እያደረስን እኮ ነው እንዳትሉ። በጭራሽ ሰበብ ማድረስ ማለት እንዲህ አይደለም። ሲጀመር ጉዳዩ ሲገጥማችሁ ቅድሚያ ለአላህ ሱብሃነሁ ወተዓላ ብቻ አውሩ። ከዛ ሀጃችንን ልናወጣ ሰበብ ይሆነናል ለምትሉት ክብራችሁን በማይነካ መልኩ ጠይቁ። ግን አይሆንም ከሆነ መልሳቸው ማንንም አትለማመጡ፣ አላህን ብቻ ተማጸኑ። እሱ ኩራት የለበትም፣ ሰለቸኝ አይልም፣ አይሳለቅብንም። አንድ የሀገሬ ሰው የሚለው አባባል አለ፣ በእጅ ያለ ወርቅ እንደ መዳብ ይቆጠራል ማለት ለኛ ሙስሊሞች ነው። የኔን ህይወት ያቀለለልኝ ከከባድ ጭንቀትና ፈተና በተደጋጋሚ መውጫ የሆነኝን ዱዓ የሰማሁበትን አጋጣሚ ልንገራችሁ። አንድ ሐዲስ ላይ ሳዳምጥ አንድ እህት ረጅም ዓመት ትዳር አጥታ አሊም ጋር ትሄድና እንዳላገባ ሲህር እንደተደረገብኝ ተነግሮኛል፣ ምን ላርግ ትላቸዋለች በተጨነቀ አንደበት። እሳቸውም በተደጋጋሚ ሐስቡናላህ ወኒዕመል ወኪል የቀኑ በይ ብለው ይመልሷታል። ያቺ ሴትም በአላህ ሙሉ ለሙሉ በመተማመን በየቀኑ ያን ዱዓ እያለች ከአንድ ወር በኋላ አገባች። ሱብሃንአላህ በጣም ተደነቅኩ። ውድ እህቴስ ትዳር ለረጅም ዓመት ተዘግቶብሽ ጭንቀት ላይ ያለሽ የለሽ? ስለዚህ ዱዓ ከብዙ ሐዲሶች ሳጣራ ከጭንቀት ከፍርሃትና ዱዓችን እንዲሳካ ሰበብ የሚሆነን እንደሆነ ካወቅኩ በኋላ ሁሉ ጊዜ እምለዋለሁ። ሰው ሲታመምብን ሊሆን ይችላል፣ ፈተናው ስንገባ በአጠቃላይ ከዱንያ ፈተናዎች በምንችለው ሰበብ እያደረግን እንደውም ዘንግተነው ነው እንጂ ነብዩላህ ኢብራሂም አለይሂ ሰላም እሳት ውስጥ ሊወረወሩ ሲሉ ሐስቡናላህ ወኒዕመል ወኪል ብለው ነው አላህ ሱብሃነሁ ወተዓላ ከእሳት ያዳናቸው። እባካችሁ እንደቀላል እንዳትቆጥሩት። በቃ በቃልኝ ካልኩበት ጉዳይ ራሱ አላህ አትርፎኛል። ግን ከልቤና ለሰው እንኳን ስለፈራሁት ነገር ሳላማከር አላህን እንዲህ እለዋለሁ፣ እኔ የምፈልገው ይህንን ነው። አንተ ላንቺ መልካም አይደለም ካልከኝ በዛ ጉዳይ ጉዳት ሳይደርስብኝ እኔ ላይ ምንም አይነት ችግር እንዳያመጣብኝ አድርገህ በሰብር እንድጠብቅክ አድርገህ የተሻለ ለግሰኝ፣ ለኔ ከሆነ ግን አርግልኝ ብዬ ወላሂ በዚህ አይነት መንገድ አላህን መማፀን ከጀመርኩ ጀምሮ አንድም ቀን ዱዓዬ ሳይሰማ ቀርቶ አያውቅም። እንዲህ ስል ሁሉም የምፈልገው ነገሮች በሙሉ ተሟልቶልኛል እያልኳቸው አይደለም። ግን ተጨንቄና ያን ነገር ከልቤ በጣም ፈልጌው ሳላቋርጥ ዱዓ ያረኩትን በሙሉ ሰምቶኛል። አልሐምዱሊላህ። በቅርቡ ያጋጠመኛል ልንገራችሁ ሞራል እንዲሆናችሁ። የሆነ የስራ ጉዳይ በድንገት አጋጠመኝ። ያ ቦታ መገኘት አለብኝ፣ ግን ለዛ ቦታ የግድ ማሟላት ያለብኝም በድንገት ስለተፈጠረ ማሟላት አልቻልኩም። መሄድም መቅረትም የማልችልበት ሁኔታ ላይ ሆንኩኝ። መሄዴ በጨለማ ዳሱ መርፌ የማግኘት ያህል ነው ብል ማጋነን አይሆንብኝም። ከዛ ጉዳዩ ግድ ወደ መሄድ አመዘነ። አላማረርኩም፣ ግን አልተጨነኩም አልላችሁም። ልቤ እስክትወጣ ተጨንቄያለሁ። ሐስቡናላህ ወኒዕመል ወኪል ብዬ የአቅሜን ሰደቃ መንገድ ላይ እየሰጠው ሁሉንም ቀናቶች በድል ተወጣሁት። ግን እንደ ቀላል አይደለም ምለው፣ በተደጋጋሚ በጣም ብዙ ጊዜ ነበር ምለው። ከዛም ከመወጣትም አልፎ ጥሩ ትዝታ የሚሆነኝም መልካም አጋጣሚዎች ተፈጥሮ ነበር። ምናልባትም ካሟሉት በተሻለ መልኩ ነው ያጠናቀቅኩት። ሳወራው እንደ ቀላል አጋጣሚ ልትቆጥሩት ትችላላችሁ፣ ግን እኔ ነኝ የማውቀው ያን ሁኔታ። ያ አላህ በምን አይነት መልኩ ምስጋናዬን ማድረስ እንዳለብኝ አላውቅም። እኛ በቃልን ስንል በምን አይነት መንገድ እንደሚያተርፈን አናውቅም። ውድ እህት ወንድሞቼ፣ እንዴት ነው ማልፈው ይህንን ጭንቀት ይህንን ፈተና እያላችሁ ላላችሁ በሙሉ ወላሂ መጀመሪያ አላህን ለምኑት በተደጋጋሚ። የምትችሉትን ያህል ሰደቃ በአቅማችሁ ለተጨነቃችሁለት ጉዳይ ነይታችሁ ሐስቡናላህ ወኒዕመል ወኪል አላህ ወኪሌ በተደጋጋሚ እያላችሁ ከልባችሁ ዱዓ አድርጉ። ከዛ ያለ ጥርጥር ነው የሚሳካላችሁ ኢንሻአላህ።